አንድ ቀልድ አስቀህን ነበር ምን አልኪባክ እዚህ ማጣሪያ ላይ ያሉ ሀገሮች ከኢትዮጵያ በስተቀር ሁሉም ቢደመሩ የኛን ግማሽ አያክሉም በፖፑሌሽን ምን ተረጥራው ቲ አንተ እንደው ማስጨ ነበር እኔ ቢታዩ የሚል እምነት አለኝ ምን ተራለት ዲዚ ላይ አይ በአሰልጣኝ ዮሐንስ ሳሌ ያው በጋዜጣዊ መግለጫ ወቅት ለማስቀመጥ የሞከሩት አንድ ሐሳብ ነበር የክለብና የብሔራዊ ቡድን እግር ኳስ አጫወት በጣም እንደሚለይ ክለብ ሊግ ስለሆነ ያንን ቡድን መልሰ የማግኘት እድል አለ ይሄኛው ግን አታገኘው የጥሎ ማለፍ አይነት ጨዋታው ነው በተለይ ወደ ምድብ ድልድል ስትገባ በሜዳና ከሜዳ ውጪ ጨዋታዎች ይኖሩሃል ስለዚህ የሚከተሉት የጨዋታ አቀራረብ የተለያየ እንደሚሆን ያው ከዛ በፊት ከፋሲል ከነማ ጋር በነበረዋቸው የጨዋታ አቀራረብ ጋር ተያይዞ ለተነሳላቸው ጥያቄ በሰጡት መልስ ነው የዮሐንስ ሳሌ እንግዲህ ከዚህ በፊቱም ብሔራዊ ቡድን ታስታውሳለህና ናትናኤል ዘለቀ ወደ ዚህኛው ደረጃ ያሸጋገሩበት ጥሩ የጨዋታ አቀራረብ ነበረ እዛኛው ቡድንና ይሄኛው በንጽጽር ለማየት ትንሽ ጨዋታዎች ቢደጋገሙ እላለሁኝ እንዲህ ነው ለማለትም ትንሽ የሚከብድ ይመስለኛል ለኔና ለማንኛውም ግን ብሔራዊ ቡድኑ ከማጣሪያ ወደ ማጣሪያ መምጣቱም አንድ ፕሮግረስ ነው እንደተባለው በቁጭት ነበር ወደዚህኛው ጨዋታ የመጣ ነው እዚህ ውስጥ እኛን አይመጥንም እዚህ ጋር መድረስ አልነበረብንም ቢያንስ በምድብ ማጣሪያው ላይ ብቻ ተሳትፎ ማድረግ ይጠበቅብን ነበር ሲሆን እሱንም ቢሆን አቺቭ ያደረግን በተደጋጋሚ በአፍሪካ ዋንጫው መሳተፍ ይጠበቅብን ነበር አሁንም ኬንያ ሩዋንዳና ኡጋንዳ በጋራ ለሚያዘጋጁት የአፍሪካ ዋንጫ ኢትዮጵያ ብሔራዊ ቡድን ከወዲሁ ጉዞን አንድ ብሏል በምድብ ማጣሪያው ጠንካራ ዝግጅት ሰፊ ጊዜ አለ እንዳልከው የሜዳ ጉዳይ በኋላ በውይይት ክፍለ ጊዜያችን መልስና አነሳዋለን ከዛ ጋር ስለማይገናኝ ይሄ ግን ዝግጅቱን በደንብ ማድረግ ሊጉ ያው ግብአት ነው ለብሔራዊ ቡድኑ ዞሮ ከሀገር ውጭ የሚጫወቱት እንደነ ጋቶች ከነአን አይነት ተጫዋቾች ጥሩ ግብአት ይሆናሉ ለብሔራዊ ቡድን እንዲሁም ትውልድ ኢትዮጵያውያን ተጫዋቾችም በብሔራዊ ቡድኑ ተካተው የቡድኑን ጥራት ከፍ ለማድረግ የማጣሪያውን ሰኪዩር ለማድረግ የብሔራዊ ቡድኑ ጉዞ የአፍሪካ ዋንጫ ተሳትፎን በጥሩ ስብጥርና በጠንካራ ውጤት ለማጀብ ጠንካራ ስራ ከወዲሁ ይጠበቅበታል በያስባሉ ተኝ በጣም ጥሩ ለማንኛውም ለተገኘ ውጤት ያወጡኛም ትልቅ አክብሮት አለ መስጋና አለን ጥሩ ነው በርቱ ነው ይሄን ማለት ያስፈልጋል ቴዲ ሁሌም የኋላውን ያነሱ ሞቀስ ተገቢ አይደለም ይሄ ግን ጅማሮ ነው በጣም ትንሽዬው ጅማሮ ነው ጥሩ ነው ለቀጣይ ግን መዘጋጀት በደንብ ዲቴይል ምክንያቱም አሰልጣኙም ከጨዋታው በኋላ መግለጫዎች ሰጥተዋል መሻሻል ያለብን ቦታዎች አሉ ብለዋል ምንም የታወቀ ነገር ነው እሱ ላይ በደንብ ሰርቶ ምድብ ድልድሉን በጥሩ ብቃት ተወጥተው ለቀጣይ አፍሪካ ዋንጫ እንደምናይ ተስፋ እናደርጋለን በርቱ ለማለት ነው አንደኛው ነው ከዚህ ጋር በተገናኘ ደግሞ ሌሎች የአፍሪካ ሀገሮችም የማጣሪያ ውስጥ ገብቷል የማጣሪያ ውስጥ ለምሳሌ ደቡብ ሱዳን ከጅቡቲ በደርሶ መልስ 4-1 አሸንፋ ደቡብ ሱዳን ወደ ቀጣዩ ምድብ ድልድል ገብታለች ብሩንዲ ከጃድ ተጫውተው ብሩንዲ በሰፊ ውጤት ነው 8-0 በሆነ ድምር ውጤት አልፋለች ሌላኛው ደግሞ ጥሩ ፍክክር የነበረው በሞሪቲየስና በሶማሊያ መካከል ተካሄዱ ሁለቱም ጨዋታ 0-0 ነው የተጠናቀቀው በመለያ ምት ደግሞ ሶማሌ አሸንፋ ወደ ቀጣዩ ዙር አልፋለች ሌሴቶ ሲሸልስን 2-1 በድምር ውጤት አሸንፋ አልፋለች እንዲሁም ደግሞ ከ18 ዓመታት በኋላ ወደ ማጣሪያው የገባችው ኤሪትሪያ ደግሞ ኢስዋቲኒን በደርሶ መልስ 4-1 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ተቀላቅለዋል ማለት ነው ስለዚህ በቀጣይ ድልድሉ ይወጣል ምንየው ነው የሚሆነው ማለት ይሄ አንድ ባለፈውም የዚህ የማጣሪያው ይፋ ሲደረግ አንድ ቀልድ አስቀህን ነበር ምን አልኪባክ እዚህ ማጣሪያ ላይ ያሉ ሀገሮች ከኢትዮጵያ በስተቀር ሁሉም ቢደመሩ የኛን ግማሽ አያክሉም በፖፑሌሽን ምን ተረጥራው ቲ አንተ እንደው አንተን አንስቼ ነበር ይሁን እስቲ ለማንኛውም ጥሩ ነው ይሄንን ይመስላል የአፍሪካው ላይ